ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የገዳማችን የተስፋ ስሙዳን ሰንበት ትምህርት ቤት መዘምራን መዘምራት፣ ምእመናን ምእመናት፣ አባቶች እናቶች፣ ወንድሞች እህቶች፣ እንዲሁም ሕፃናት ሁላችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። የምሕረት የቸርነት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ለዚህች ዕለት ለዚህ ሰዓት አደርሶ በዚህ በተቀደሰው አደባባይ በአውደ ምሕረቱ በቤተ መቅደሱ ተገኝተን ቃሉን እንድንሰማ እንድንዘምር እንድናመሰግን እንድናስቀድስ ስሙን እንድንጠራ ስለረዳን ስሙ ለዘለዓለም የተመሰገነ ይሁን። ወበልዎሙ ቀርበት መንግሥተ እግዚአብሔር ሀቤክሙ፣ የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። የሉቃስ ወንጌል ምዕራፍ 10 ቁጥር 9 ላይ የምናገኘው የመድኃኒታችን የኢየሱስ ክርስቶስ ቃል ነው፣ ወንጌል ነው። ይህንን ቃል መነሻ አድርገን አጠር ላለ ደቂቃ የዕለቱን ወንጌል እንድንሰማ እንድንማር አንርዳን። እግዚአብሔር አምላካችን በቸርነቱ ይርዳን። በቅዳሴው መካከል የተነበበልን ወንጌል የሉቃስ ወንጌል ምዕራፍ 10 ነው። ከቁጥር 1 ጀምሮ እስከ 13 የሚገኘው ቃል ነው። መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማጣፈጥ ወይም ደግሞ የጨለመውን ዓለም ብርሃን ለመስጠት ብርሃን ለመሆን ራሱ አማናዊ ብርሃን ነው። ጨለማ የማይቀርበው የማይደርስበት እውነተኛው ብርሃን ወጽልመትኒ እይረክቦ ወኢይቀርቦ፣ ጨለማም አይቀርበውም ይላል። ጨለማ የተባለ ይሄ ግዙፉ ወይም ደግሞ እኛን ብርሃን እንዳናይ የሚከለክለን የብርሃን ተቃራኒው ብቻ ሳይሆን ጨለማ የተባለ ራሱ ዲያብሎስ ነው። ዲያብሎስ የማይቀርበው ማለት መድኃኒታችን ክርስቶስ በሦስቱ አርእስተ ኃጣውእ ዲያብሎስን ድል እንዳደረገው ድል እንደነሳው መቅረብ እንደማይችል እርሱን ብቻ ሳይሆን ያመኑ ደቀ መዛሙርትንም ክርስቲያኖችንም እርሱን አምነው ተስፋ አድርገው የእሱን ስም ሲጠሩ በስመ አብ ወወልድ ወመንፈስ ቅዱስ ብለው ስሙን ጠርተው ሲያማትቡ እሱ እንደሚርቅ እንደማይቀርብ መጽሐፍ ያስተምረናል። በሌላ መንገድ ደግሞ ጨለማ የተባለ ኃጢአት ነው። ጨለማ የማይቀርበው መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ፍጹም ሰው ነው። የእኛን ፍጹም ሥጋ ነው የተዋሃደው። እንደኛ የሚራበውን የሚጠማውን የሚደክመውን የሚታመመውን ሥጋችንን ነው የተዋሃደውና ፍጹም ሰው ሆኗል። የሰው ባህሪን ከኃጢአት ብቻ በቀር መጽሐፍ እንደሚለን ከኃጢአት ብቻ በቀር ሰው የሆነውን ሆኗል። ታሟል፣ ደክሟል፣ በልቷል፣ ጠጥቷል። እነዚህ ሁሉ የሰውነት ባህሪዎች ስለሆኑ በመድኃኒታችን በኢየሱስ ክርስቶስ ላይ ተደርገዋል። ነገር ግን ያለ ኃጢአት ብቻ በቀር ሰው አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ ሁለቱም ባህሪ ይስማመዋል። እኛ የተፈጠርንበት ዓላማ ለጽድቅ ለቅድስና ለእውነተኛ ሕይወት ብቻ ቢሆንም ነገር ግን እኛ በራሳችን ጥፋት ምክንያት በራሳችን ስህተት ምክንያት ሞትን ወደ ዓለም ስብን ስላመጣ ነው። ከዚያ በኋላ በየጊዜው ሕይወታችን ይጎሰቁላል፣ በኃጢአት ውስጥ እንኖራለን። እግዚአብሔር ሲያግዘን ሲረዳን ደግሞ በንስሐ ጽድቅን እንሰራለን፣ ወደ ጽድቅ እንመለሳለን። ስለዚህ የእኛ ሕይወት አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት እየተመላለሰ አንድ ጊዜ ወደ ክብር አንድ ጊዜ ወደ ሐሳር እየተመላለሰ ይኖራል። እግዚአብሔር በባሕርዩ ግን ጻድቅ ነው፣ ቅዱስ ነው፣
ንጹሕ ነው፣ ኃጢአት የለበትም። ስለዚህ እውነተኛው ብርሃን አማናዊ ብርሃን መድኃኒታችን ኢየሱስ ክርስቶስ ጨለማ አይቀርበውም ሲባል ኃጢአት የሌለበት መሆኑን ዲያብሎስ በእሱ ዘንድ የሌለ የማይቀርበው መሆኑን በክርስቲያኖች እርሱን ባመኑ ክርስቲያኖችም ዘንድ የማይቀርብ መሆኑን ሲነግረን ሲያስተምረን ነው። ስለዚህ አማናዊ ብርሃን መድኃኔዓለም ኢየሱስ ክርስቶስ ደቀ መዛሙርቱን ደግሞ በጸጋ ብርሃን አድርጎ ወደ ዓለም ልኳል። የመጀመሪያዎቹ ደቀ መዛሙርት 12ቱ ደቀ መዛሙርት 12ቱ ሐዋርያት ናቸው። አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የምን ብርሃን ናችሁ? የዓለም ብርሃን ናችሁ አላቸው። እሱ ቸር ነው መድኃኔዓለም ኢየሱስ ክርስቶስ። እሱ ብርሃን ስለተባለ እነሱ ብርሃን እንዳይባሉ አልከለከላቸውም። ብርሃን ተብሎ የጸጋ ብርሃንነትን ደግሞ ለእነሱ ሰጥቷቸዋል። እናንተ ብርሃን ናችሁ፣ ሄዳችሁ የጨለመውን ዓለም ጨለማውን ዓለም በወንጌል ብርሃንነት ለውጡ፣ ብርሃኑን አብሩ ብሎ ወደ ዓለም ልኳቸዋል። በማቴዎስ ወንጌል ምዕራፍ 10 ላይ በስፋት ጥሪያቸውን፣ አገልግሎታቸውን፣ ታሪካቸውን ተጽፎ እናገኘዋለን። እነዚህ የመጀመሪያዎቹ ናቸው። እነዚህኞቹ ደግሞ 72ቱ አርድእት የሚባሉት ናቸውና መድኃኒታችን ኢየሱስ ክርስቶስ እነዚህንም መከሩ ብዙ ስለሆነ ለመከሩ ብዙ ሰራተኞች አገልጋዮች ስለሚያስፈልጉ እነዚህንም መረጠ፣ እነዚህንም ጠራ። ከመረጠ ከጠራ ከሾመ ስልጣን ከሰጠ በኋላ ወዴት አሰማራቸው? ወደ ዓለም አሰማራቸው። ሂዱ አላቸው። ለፍጥረት ዓለም ለዓለም ምንን ስበኩ? ወንጌልን ስበኩ ብሎ ወደ ዓለም እንደላካቸው በዕለቱ የተነበበው ወንጌል ያስተምረናል እና ወደ ዓለም ሲልካቸው ሙሉ ስልጣን ሰጥቶ ነው። ማስተማር የማስተማር ስልጣን ብቻ አይደለም፣ የመስበክ ስልጣን ብቻ አይደለም፣ የመፈወስ ስልጣን ሰጥቶ ነው የላካቸው። የማዳን የመፈወስ ሕሙማንን እንዲያድኑ ለምጻምን እንዲያነጹ፣ ይሄ ብቻ አይደለም፣ ሙታንንም ደግሞ እንዲያስነሱ በእሱ ስም የእሱን ስም እየጠሩ እንዲያስነሱ ይህን ስልጣን ሰጥቷቸዋል። ሲልካቸው ሌላው ያዘዛቸው ነገር ምንድን ነው? ለእናንተ የሚያስፈልገውን ነገር ሁሉ ይዛችሁ አትሂዱ አላቸው። ለእግራችሁ ጫማ አይኖራችሁ፣ ለአካላችሁ ደግሞ ምን አይኖራችሁ? ልብስ አይኖራችሁ፣ አያስፈልጋችሁም። ለእጃችሁ በትር አይኖራችሁ፣ ወይም ደግሞ ከረጢት ምግብ፣ መብል፣ መጠጥ ያስፈልጋል። ነገር ግን ይህ ያስፈልጋል ብላችሁ ይህንን ሁሉ ስትሰበስቡ አትኑሩ፣ አትቆዩ። አሁን ሂዱ፣ ወንጌልን ብቻ ስበኩ አላቸው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ጫማ ማድረግ፣ ልብስ መልበስ፣ ልብስን መያዝ ኃጢአት ሆኖ አይደለም፣ ኃጢአት ሆኖ አይደለም። መብል መጠጥ ያስፈልጋል፣ ልብስ ያስፈልጋል። እሱ እንደሚያስፈልገን አውቆ ነው እየሰጠን። ነገር ግን ያን ጊዜ ዓላማቸው ወንጌልን መስበክ ዓለምን መለወጥ ነውና በዚህ በቁሳዊ ነገር ተተብትበው እንዳይቀሩ ነው። መመኪያቸው ኃይላችን፣ ተስፋችን የቁሳዊ ነገር ብለው እንዳያስቡ ነው። በቁሳዊ ነገር በቁሳቁስ ነገር እንዳይመኩ ጫማ አለን፣ ልብስ አለን፣ የሚበላ የሚጠጣውን ይዘናል። ስለዚህ የሚያስቸግረን ነገር የለም፣ አንቸገርም ብለው በቁሳዊው ነገር፣ በጊዜያዊው ነገር፣ በስጋዊው ነገር፣ በምድራዊው ነገር እንዳይመኩ ነው። የሚመካ በማን ይመካ ይላል መጽሐፍ? ተናገሩ። በማን ይመካ? እግዚአብሔር ይመካ። ትምክህት ሁሉ በእግዚአብሔር ነው። እኛ ትምክህታችን፣ መመኪያችን፣ ተስፋችን ማን ብቻ ነው? እግዚአብሔር ብቻ ነው። ይሄ ቁሳዊው ነገር ያልፋል፣ ጊዜያዊ ነው። ብንደገፈው ሸምበቆ ነው፣ ብንመረኮዘው ሸምበቆ ነው። ይሰበራል፣ ተሰብሮ እኛን ይሰብረናል። ተስፋ ሊሆን አይችልም፣ መመኪያ ሊሆን አይችልም። ለጊዜው እንድንገለገልበት እንድንጠቀምበት እንደ ጊዜያዊነቱ እንድንገለገልበት ተሰጥተናል እንጂ እንድናምነው እንድናመልከው ተስፋ እንድናደርገው አልተሰጠንም። ይህንን ነው በሐዋርያት
ታሪክ ላይ ሕይወት ላይ የምንመለከተው መድኃኒታችን ኢየሱስ ክርስቶስ ወደዚያ ሂዱ ሲላቸው ይህንን ትታችሁ ሂዱ፣ በቃ ተስፋችሁ እኔ ነኝ ሲላቸው ነው። መመኪያችሁ እኔ ነኝ። በሚገጥማችሁ ነገር ሁሉ ከፈተና ከመከራ እንድትወጡ ኃይሉን ማን ይሰጣችኋል ነው? እግዚአብሔር ይሰጣችኋል፣ እኔ እሰጣችኋለሁ እያላቸው ነው። እውነት ነው። ሲሄዱ በዓለም ላይ ብዙ መከራ ነበረባቸው። እንዲያውም ሲላኩ ምንድን ነው የተባሉት? እኔ እንደ በጎች በምኖች መካከል ልካችኋለሁ፣ በተኩላዎች መካከል ልካችኋለሁ። ወናሁ አነ እፌንወክሙ ማእከለ አባግዕ ማእከለ ተኩላት ከመ አባግዕ ማእከለ ተኩላት፣ በተኩላዎች መካከል እልካችኋለሁ። ተመልከቱ፣ እነዚህ አራዊቱ እንስሳቱ ማለት አይደለም። ለጊዜው እንደ ሰው ተፈጥረው በጸባያቸው በሕይወታቸው እንደ አራዊት የሆኑ መጽሐፍ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ይላል። የሰው ልጆችን ሕይወት እንደ እንስሳ ሆኖ እንስሳን መሰሉ ይላል። ከእንስሳት በላይ ደግሞ አውሬን የምንመስልበት ጊዜ አለ። ጠባያችን ተቀይሮ እንደ አውሬ ተናካሽ የሚሆንበት ጊዜ፣ አስቸጋሪ የሚሆንበት ጊዜ አለ። ስለዚህ በእነሱ መካከል ነው የምልካችሁ። እነዚያ ነገሥታቱ በእውነት አራዊት ነበሩ። ለእነሱ ስጋቸውን የሚበሉ አራዊት በአደባባይ በሰይፍ አንገታቸውን እየቀሉ እየደበደቡ የኢየሱስ ክርስቶስን ስም ብቻ ስለተጠሩ በስሙ እየተጠሉ ሆነው ነበር። ተከውኑ ጽሉዓነ በእንተ ስለ ስሜ ምን ያላችሁ ትሆናላችሁ? የተጠላችሁ ትሆናላችሁ ተብሎ ስለተነገረላቸው በስሙ ብቻ ተጠርተው ነበር። ስሙን ብቻ ስለመሰከሩ፣ ስለ ስሙ ብቻ ስላስተማሩ፣ አምላክነቱን ስለመሰከሩ ብቻ ይህን ሰማዕትነት ተቀብለው ነበር። በአደባባይ ይገርፏችኋል፣ በአደባባያቸው ይገርፏችኋል። ነገሥታቱ፣ መኳንንቱ፣ መሳፍንቱ የኔን ስም ስለተጠራችሁ ብቻ ይህን ያደርጉባችኋል። ስለዚህ ወርቅ፣ ብር፣ ሽልማት ልታገኙ አትሄዱም። እንደ በጎች በምኖች መካከል በተኩላዎች መካከል ነው የምትሄዱት። ነገር ግን በእነሱ መካከል እንደምኑ ተብለዋል። ለ12 ደቀ መዛሙርት የተነገረው ቃል ለእነሱም ተመሳሳይ ነው። ነገር ግን ምን ሆኖ እንደ እባብ ልባሞች፣ እንደ ርግብ ደግሞ የዋሆች ሁኑ ተብለዋል። ብልህነት፣ አስተዋይነት ሁለቱ ተቃራኒ ይመስላሉ። ብልህነትና የዋህነት። የዋህነት ማለት ሞኝነት ማለት ሳይሆን አስተዋይነት ጭምር ያለበት ማለት ነው። እንደሱ በጥበብ በየዋህነት ተመሩ፣ በማስተዋል ተመላለሱ። እነሱ ክፉን ሲያደርሱባችሁ እናንተም ደግሞ በክፉ አትቃወሙ ማለት ነው። ማስተዋል ማለት ይሄ ነው። ክፉን በክፉ አለመቃወም። ኢትትቃወሙ ለእኩይ በእኩይ፣ ክፉን በክፉ ምን አትበሉ አትቃወሙ ነው የሚለው መጽሐፍ። አትቃወሙ። ክፉን በክፉ ከተቃወሙ ክፋቱ ምን እያለ ነው የሚለው? እየቀጠለ እየበዛ ልክ እሳት ላይ ሌላ እሳት እንደመጨመር ማለት ነው። የክፋት ማጥፊያ መንገዱ ክፉን በበጎ መመለስ ነው። ለክፉ ሀሳብ ለክፉ ተግባር መልኩ በጎ ነገር በጎውን ስራ ማሳየት ነው። ከዚያ ክፉ እየጠፋ ይሄዳል ማለት ነው። ስለዚህ ወደ ዓለም ስትሄዱ ይሄ ሁሉ ይደርስባችኋል። ለእናንተ የሚያስፈልገው ወንጌልን ብቻ ነው፣ እምነትን ብቻ ነው። በእኔ ስም መመስከር መናገር ነው። ይሄ ሁሉ አያስፈልጋችሁም አላቸው። አንዳንድ ጊዜ እኛ በቁሳቁስ ተተብትበን በጊዜያዊ ነገር ዓለም በሚያሳየን ነገር ተተብትበን ሰማያዊ ነገር እንረሳዋለን አይደለም? ያው እንግዲህ ምድራውያን ስጋውያን የሚያስፈልገን ነገር ይኖራል አይኖርም ማለት አይደለም። ግን ከነፍሳችን ይበልጣል አይበልጥም? ከእግዚአብሔር ይበልጣል አይበልጥም? የእኛን አካላችንን ሕይወታችንን በሕይወት እንድንቆይ እንድንንቀሳቀስ ካደረገው ከእሱ የሚበልጥ ነገር የለም። በማቴዎስ ወንጌል ምዕራፍ 6 ላይ እኮ በስፋት ተጽፏል ይሄ ነገር። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ስትመለከቱ ስለ ነፍሳችሁ ውስጥ ይላል። ስለ ነፍሳችሁ ውስጥ በምትበሉትና በምትጠጡት ትጨነቃላችሁ አይደል የተባለው? ለምን ትጨነቃላችሁ? ነፍስ ከመብል ሰውነትም ደግሞ ከልብስ አይበልጥምን ይላል። የትኛው ነው የሚበልጠው? ቅደም ተከተሉን መጠበቅ፣ ደረጃውን መጠበቅ ያስፈልጋል። የትኛው ይበልጣል፣ የትኛው ደግሞ ያንሳል፣ የትኛው ይቀድማል፣ የትኛው ደግሞ ይከተላል ብሎ
መመርመር ያስፈልጋል። ለእኛ ሕይወት ለክርስቲያኖች ሕይወት የእኛ ሕይወት እንደ ሌሎቹ እንደ አሕዛብ አይደለምና ይላል ወንጌል። ስለዚህ ለነፍሳችሁ በምትበሉት በምትጠጡት ለሰውነታችሁ ደግሞ ስለምትለብሱት አትጨነቁ ነው ዋናው ርዕስ። መጨነቅ አያስፈልግም። አታስቡ ማለት ሳይሆን አትጨነቁ። ጭንቀት፣ መጠበብ፣ ጠዋት ማታ መጨነቅ ሕይወታችንን ጭንቀት እንዲቆጣጠረው አትፍቀዱለት ነው። እውነት ነው። ሰውነት ከልብስ ነፍስም ደግሞ ከምን ይበልጣል? ከመብል ከመጠጥ ይበልጣል። ምክንያቱም አስቀድሞ የተሰጠው ምንድን ነው? ነፍስ ነው አይደለም? ነፍስ ነው። ወደፊትም ደግሞ በአካለ ነፍስ የምንኖረው የምንቀጥለው ስጋዊ ሕይወት እዚሁ መብላት መጠጣቱ ያቆማል። ከዚያ በኋላ መድከም የለም፣ መታከት የለም፣ መስነፍ የለም። አዲስ አካል አዲስ ሕይወት የነፍስ ዓለም ነው የሚኖረው። ስለዚህ ይህ ይበልጣል። ይህንን ፈልጉ ነው። ሰውነትም ደግሞ ከልብስ ይበልጣል። ከልብስ በፊት ምንድነው የተሰጠው? ሰውነት ነው። ከዚያ በኋላ ነው ልብሱ እየተሰጠ። ስለዚህ አትጨነቁ ካለ በኋላ ምሳሌ ሰጥቶናል አይደለ? እነማን ተመልከቱ ነው? የሰማይ ወፎችን ተመልከቱ አይደለ የተባልነው? ስለ መብል ስለ መጠጥ የሰማይ ወፎችን ተመልከቱ። እነሱ ምን አይሉ? አይዘሩ፣ አያጭዱም፣ ከዚያስ በጎተራ አይከቱም። ነገር ግን ማን ይመግባቸዋል? የሰማዩ እግዚአብሔር የሚመግባቸው። ምን ይላል ወንጌሉ? የሰማዩ አባታችሁ ይላል። የሰማዩ አባታችሁ የኛ አባታችን ነው። ለእነሱ ፈጣሪያቸው፣ ለእኛ ግን ፈጣሪያችን ብቻ ሳይሆን አባታችን ምን ይላቸዋል? ይመግባቸዋል። ተመልከቱ፣ ይመግባቸዋል። የኛ ፈጣሪ የኛ አምላክ የኛ አባት ለእኛ ብቻ ሳይሆን የሚያስበው ለፍጥረቱ ሁሉ ነው። ለፍጥረቱ ሁሉ፣ ለአዕዋፉ፣ ለእንስሳቱ፣ ለአራዊቱ፣ ለሰማይም ለምድርም የሚያስብ አምላክ ነው። አባት ነው ያለን። ለእነሱ ይመግባቸዋል አለ። ስለ ልብስ ደግሞ እነማን ተመልከቱ የተባለው? የሜዳ አበቦችን ተመልከቱ። እነሱ ምን አይሉ? አይደክሙ፣ አይፈትሉ። ነገር ግን እንደነሱ ሰሎሞን በዚያ ሁሉ ክብሩ ምን አላለም? አልለበሰም። ነገ እነሱ ወደ እቶነ እሳት ይጣላሉ። ዛሬ አምረው አብበው አሸብርቀው የተለያየ ህብረ ቀለማት ይዘው እናያቸዋለን። ነገ ደግሞ ወዴት ይጣላሉ? ወደ እቶነ እሳት ይጣላሉ፣ ይደርቃሉ። ስለዚህ እግዚአብሔር እነሱን ዛሬ አይተናቸው ነገ የሚጠፉትን እነዚህ የሜዳ አበቦች እንደዚህ አሳምሮ የፈጠረ ከሆነ ወይም ደግሞ በባህሪያቸው እንደዚህ እንዲሆኑ ከፈቀደ ለእናንተ ምን ያህል ያስባል ነው። ለእኛ ለልጆቹ አባታችን ነው፣ እኛ ልጆቹ ነን። ስለዚህ ለእኛ ምን ያህል ያስባል። ስለዚህ እናንተስ ይሄ እንደሚያስፈልጋቸው አባታቸው ምን ይላል? ያውቃል። የእናንተ ጉዳይ ምንና ምኑ ነው? መንግስቱና ጽድቁ ነው። እሱ ፈልጉ ነው የተባለው። መንግስቱንና ጽድቁን አስቀድመን እንድንፈልግ እንድንሻ ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ስለዚህ ደቀ መዛሙርቱ ሐዋርያት 72ቱ አርድእት ወደ ዓለም ሲላኩ ይሄ አያስጨንቃችሁ፣ ለሰራተኛ ደመወዙ ምግቡ ይገባዋልና እሱን ማን ያዘጋጃል? እግዚአብሔር ያዘጋጃል። ሁሉን ያዘጋጀ ማን ስለሆነ? እግዚአብሔር። ሁሉን የሚያዘጋጅ እግዚአብሔር ስለሆነ እናንተ ስራቸውን ስሩ፣ እግዚአብሔር ደግሞ ስራውን ይሰራል አላቸው። ወደ ዓለም ሄዱ፣ አሰማራቸው። ከዚያ በኋላ በገባችሁበት ቤት ሁሉ ሰላማችሁ ይሁን፣ ሰላምታ ስጡ። ምክንያቱም ወንጌል ምን ስለሆነ? ወንጌል የሰላም ወንጌል ስለሆነ፣ ወንጌል የሰላም ስለሆነ፣ ወንጌል ሰላምን የሚያመጣ ሰላምን የሚሰብክ ስለሆነ። ምክንያቱም በብሉይ ኪዳን ሕገ ኦሪት ዓይን ያጠፋ ዓይኑ ምን ይጥፋ ማለት ጥርሱን ያወለቀ ጥርሱ ይውለቅ ይላል። ወንጌልስ ምን ይላል? ክፉውን በክፉ ምን አትበሉ፣ አትቃወሙ ነው። ቀኝህን ተመታ ግራህን ደግሞ ምን በል ስጥ ነው። ከዚህ የበለጠ ሰላም የለም። ወንጌል ሰላም ናት። ይህንን ሰላም ስጡ ነው ለዓለም። ስጡ፣ ስበኩ ካላቸው በኋላ ዋናው ነገር ደግሞ ወበልዎሙ መንግሥተ እግዚአብሔር ቀረበት ኀቤክሙ፣
የእግዚአብሔር መንግስት ወደ እናንተ ቀረበች በሉ። ቀረበች ብላችሁ ስበኩ። ዋናው ዓላማ ይሄ ነው። ዓለምን መለወጥ ማለት በኢኮኖሚ መለወጥ ማለት አይደለም። በቴክኖሎጂ መለወጥ ማለት አይደለም። የእነሱ ተግባር ይሄ አልነበረም። ዓለምን ለመንግስተ ሰማያት ዜጎች ማድረግ፣ የዓለምን ሕይወት መቀየር ማለት ዓለም ጠፍቶ ነበርና ዓለም ከመንግስተ እግዚአብሔር ወጥቶ ነበርና ወደ ቀደመ ማንነቱ፣ ወደ ቀደመ ቦታው፣ ወደ ቀደመ ክብሩ እንዲመለስ ለዚያም ማብቃት ነው የነሱ ስራ። ያ ነው ተልኳቸው። ትልቁ ተልኮ ይሄ ነው። የእግዚአብሔር መንግስት ወደ እናንተ ቀርባለች ብላችሁ ስበኩ፣ አስነቡ። የእግዚአብሔር መንግስት ቀርባለች፣ የእግዚአብሔር መንግስት ቀርባለች፣ መንግስተ ሰማያት ቀርባለች ማለት በተደጋጋሚ ይህ ቃል ተጽፎ እናገኘዋለን። የእግዚአብሔር መንግስት መንግስተ ሰማያት ቀርባለች። እነሱስ መቀረብ መንግስተ ሰማያት አሁን ዲያቆኑ ሲሉ የነበረው ነው። መንግስተ ሰማያት ቀርባለች እና ንስሐ ገቡ ይላል። መንግስተ ሰማያት ምንድን ናት? የምትቀርብ ናት፣ የምትሸሽ ናት፣ የምትርቅ ናት። በዚሁ በሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ ስትመለከቱ ፈሪሳውያን መንግስተ ሰማያት መቼ ትመጣለች ብለው ጠይቀው ነበር። እንደ አንዲት ንግስት ወይም ደግሞ ሰብአዊ ባህሪ ያላት አድርገው መንግስተ ሰማያት መቼ ትመጣለች ብለው ጠይቀውት ነበር። መንግስተ ሰማያት ነገ ወይም ዛሬ ከዚህ ወደዚያ ትመጣለች ብላችሁ አታስቡ። መንግስተ ሰማያት እሰ ነያ አይከሌኩም። መንግስተ ሰማያት በየት ናት አላቸው? በመካከላችሁ ናት። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ከዚያ ወደዚህ የምትመጣ የምትሄድ አይደለችም። መንግስተ ሰማያት በመካከላችሁ ያለች ናት። ምን ማለት ነው? ለመንግስተ ሰማያት የሚያበቃው ስራ በመካከላችን ነው። በመካከላችን ነው። የትም ሄደን ፈልገን የምናመጣው አይደለም። በደጃችን ነው፣ በቤታችን ነው፣ በእኛ ህይወት ነው። የሚጠበቀው ምንድነው? ያንን መግለጥ ነው። መንግስተ ሰማያት እኮ በአጠገባችን ያለውን የተቸገረው ሰው መርዳት ነው፣ ሌላ አይደለም። መንግስተ ሰማያት እኮ የታረዘውን በአጠገባችን የምናየውን ማለበስ ነው። መንግስተ ሰማያት ማለት ህይወታችንን መለወጥ፣ በጾም በጸሎት በንስሐ መለወጥ ማለት ነው። ይህ ደግሞ መካከላችን ነው። ይህ ደግሞ እጃችን ነው። በእጃችን ያለውን ስራ ነው የምንሰራው። በእጃችን ያለውን ህይወት ነው የምንኖረው። ይህን እንድንኖር ማን ይርዳል? እግዚአብሔር አምላካችን በቸርነቱ ይርዳል። መንግስተ ሰማያት ልትሰጥ ቀርባለች። መንግስተ ሰማያት ግን የምትሰጠው በሃይማኖት ነው። መንግስተ ሰማያት የምትሰጠው በልጅነት ነው። ልጅነት ደግሞ የሚሰጠው በምንድን ነው? በሃይማኖት ነው። ሁለቱም አብረው የሚሄዱ ነገሮች ናቸው። መንግስተ ሰማያት ያለ ልጅነት፣ ልጅነት ደግሞ ያለ ሃይማኖት ይገኛል? አይገኝም። እኛ የእግዚአብሔር ልጆች ሆነው በምንድን ነው? በምንድን ነው? ተናገሩ። በስጋ ነው የእግዚአብሔር ልጆች ሆነው። የእግዚአብሔር ልጆች ነን ስንል ውሉደ እግዚአብሔር ነን ስንል የእግዚአብሔር ልጆች ነን ስንል በምንድን ነው? በጸጋ ነው። በጸጋ የእግዚአብሔር ልጆች ሆነው ደግሞ በሃይማኖት ስላመንን ነው አይደለም? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል? ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ሰጣቸው፣ ስልጣን ሰጣቸው። ላመኑት ለተቀበሉት አምነን ማዳኑን፣ ትድግናውን፣ አምላክነቱን አምነን ስለመጣን የእግዚአብሔር ልጅ የመሆን ስልጣን ማሰብ እግዚአብሔር ሰጠ። ሀብተ ወልድና ስመ ክርስትና ተሰጠ። በ40ና በ80 ቀናችን ተጠመቀ። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት ወደ እሷ ሊገባ አይደለም ሊያያት አይችልም። በዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ የተሰጠው ትምህርት ነው። ወደ መንግስተ ሰማያት መግባት አይደለም ማየት ራሱ ኢይሬአ ለመንግስት እግዚአብሔር፣ የእግዚአብሔርን መንግስት ምን አይላትም? አያያትም ነው የተባለው። ስለዚህ የእግዚአብሔር ልጆች የመሆን ስልጣን የተሰጠን በምንድን ነው? በሃይማኖት ተሰጥቶናል። በሃይማኖት ተሰጥቶናል። በሃይማኖት ደግሞ ምን ተሰጥቶናል? ልጅነት ተሰጥቶናል ማለት ነው። በሃይማኖት ልጅነት ተሰጥቶናል። በልጅነት ደግሞ የእግዚአብሔርን መንግስት ምን እንላለን? እንወርሳለን ብለን እናምናለን። አናምንም እንዴ? እናምናለን። እውነተኛ ልጆች ከሆን በትክክል ልጆቹ ከሆን በትክክል ደግሞ ምኖች ነን? ወራሾቹ ነን። ሐዋርያው ቅዱስ ጳውሎስ እንደተናገረው በሮሜ መልእክት ምዕራፍ 8 ቁጥር 17 ላይ ምን ይላል? እኛ ልጆቹ ከሆን ደግሞ ምኖቹ ነን ይላል? ወራሾቹ ነን። ልጆቹ ያደረገን እኮ
መንግስቱን እንድንወርስለት እኮ ነው፣ ሌላ አይደለም እኮ። መንግስቱን እንድንወርስ ለእኛ ዓለም ከመፈጠሩ ጀምሮ ያዘጋጀውን መንግስት ያዘጋጀውን ርስት እንድንወርስ እግዚአብሔር በመጡ አድርጎናል፣ ልጆቹ አድርጎናል። እና ልጆቹ ያደረገን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ነገር ግን ልጅነት ምንድን ነው? እውነትም ልጆች ሆነናል። በ40 ቀን በ80 ቀናችን ተጠምቀናል። አምነን መተን ሊሆን ይችላል። ይህ ብቻ በቂ ነው ወይ? ልጅነት የብቻ ነው ወይ የሚለውን ማየት ያስፈልጋል። ዛሬም ልጆች ነን እያል በቤቱ በአባታችን ቤት ነን እያል ከልጅነት መንፈስ እንዳንወጣ ልንጠነቀቅ ያስፈልጋል። ልጅነት ምንድን ነው? ከልጅነት አልፈን እንዲያውም ሕፃንነት ያስፈልገናል አይደለም? ሕፃን መሆን አያስፈልግም ትላላችሁ? ሕፃናት ደስ አይሉም? እንደ ሕፃናት መሆን ወንጌል ምንድን ነው የሚለን? በማቴዎስ ወንጌል ምዕራፍ 18 ላይ ስትመለከቱ ደቀ መዛሙርቱ አንድ ጥያቄ ጠይቀው ነበር። በመንግሥተ ሰማያት የሚበልጠው ማን ነው? ከእኛ መካከል እያሉ ነው ደቀ መዛሙርቱ በዘመነ ስጋዌ በሚያስተምርበት ጊዜ ቀረብ አሉና መምህራቸውን መምህር አሉት፣ በመንግሥተ ሰማያት የሚበልጠው ማን ነው? መኑ የአቢ በመንግሥተ ሰማያት ማን ይበልጣል ብለው ጠየቁት። ስለ መግባታቸው እኮ እርግጠኛ ሆነው አይደለም። ማን ይበልጣል? እሱን ተከትለውማ እንዴት እርግጠኞች አይሆኑም? ማን ይበልጣል አሉት። እሱም ምን አላቸው? ስለ መብለጥ ስላለመብለጥ አይደለም የነገራቸው። ምክንያቱም ጥያቄያቸው ትክክል እንዳልሆነ በመልሱ የምንረዳው። እገሌ ይበልጣል እገሌ አይበልጥም አላላቸው። እውነት እላችኋለሁ ነው ያላቸው። መጀመሪያ አንድ ሕፃን ጠራና በመካከላቸው አቆመ። እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ፣ እንደ ሕፃናት ካልሆናችሁ ወዴት አትገቡ? ወደ መንግሥተ ሰማያት። መግባቱም የለም መበላለጡ አይደለም መግባቱ ራሱ የለም። እንደምን ሆኖ? እንደ ሕፃናት ሆኖ። እንደ ሕፃናት ሆኖ ማለት ምን ማለት ነው? እንደዚህ ሕፃን ራሱን ያላዋረደ ወደ መንግሥተ እግዚአብሔር ወደ መንግሥተ ሰማያት አይገባም ይባላል። ስለዚህ ሕፃንነት ማለት ራስን ማዋረድ ነው። ራስን ማዋረድ ቅር እንሰኛለን። ራሳችን ስናዋረድ ራስን ማዋረድ ማለት ምን ማለት ነው? ትሕትና ማለት ነው። በትሕትና መመላለስ ማለት ነው። በትሕትና ሕይወትን መምራት ማለት ነው። አለመታበይ ማለት ነው። ጾመኛ ነኝ፣ ጸሎተኛ ነኝ፣ አመስጋኝ ነኝ፣ ዘማሪ ነኝ፣ ሰባኪ ነኝ፣ አስተማሪ ነኝ፣ ካህን ነኝ፣ ቀዳሽ ነኝ ሳንል በትሕትና ማንን ማገልገል ነው? እግዚአብሔርን ማገልገል ነው። ዝቅ ብለን መታዘዝ ማለት ነው። ብለው የታዘዙትን ደግሞ እግዚአብሔር ምን ይላል? ከፍ ያደርጋል ማለት ነው። ከፍ ያደርጋል። እንደ ሕፃናት ካልሆናችሁ በመንግሥተ ሰማያት መበላለጡ ቀርቶ መግባት የለም። የሕፃናት አይምሮ ደስ ይላል። ሕፃናት ስልኳቸው መሄድ ነው፣ መፍጠን ነው። ወዴት እንደሚሄዱ እንኳን አሁን ተጣልተው አሁን ይታረቃሉ። የዋህነት፣ ቅንነት፣ ቂም በቀል የለም በእነሱ። የዋህነትን፣ ቅንነትን፣ ታዛዥነትን፣ ትሕትናን እንድንማር ነውና የእነሱን ባህሪ በአካል ሕፃን እንድንሆን አይደለም፣ በባህሪ ነው፣ በቅንነት ነው፣ በየዋህነት ነውና እነሱን መስለን የመንግሥተ ሰማይ ዜጎች የመንግሥተ ሰማይ ልጆች እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳል። ወበልዎሙ ቀርበት መንግሥተ እግዚአብሔር ኀቤክሙ፣ የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። የዛሬው መልእክት የዛሬው የወንጌሉ ቃል እንግዲህ የሚያስተምረን ይህንን ነው። የእግዚአብሔር መንግሥት ሁልጊዜ በመካከላችን እንደሆነች እንደቀረበች ሁልጊዜም ልንከተላት እሷ ሳትሆን እኛ ልንቀርባት፣ እኛ በመካከላችን ነው ያለችው እና ሁልጊዜም በእጃችን ያለችውን በደጃችን ያለችውን በአጠገባችን ያለችውን መንግሥተ ሰማያትን እንዳናጣት፣ ይህም ማለት ለመንግሥተ ሰማያት የሚያበቃውን ስራ እንድንሰራ ሰርተንም መንግሥቱንና ጽድቁን እንድንወርስ እግዚአብሔር አምላካችን በቸርነቱ ይርዳን። በንስሐ ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱንና ጽድቁን እንድንወርስ የእግዚአብሔር አምላካችን ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ጸሎትና በረከት አይለየን። ይቆየን። ወስብሐት